ቲቪ ደህና እንዴት ዋልክልኝ ማይ ላቭ? ደህና ነኝ። በጣም ደክሞኛል። ማይ ላይፍ አሁን ቆንጆ ማሳጅ አደርግልሃለሁ። ከዛ ደግሞ የምትወዳትን ቡና አፈላልሃለሁ። ምንድን ነው ይሄን እንግሊዘኛ? ለምን አትተይንም እንዴ? ማይ ላቭ ማይ ላይፍ ሃኒ ስላልኩ ነው። አሁን ደግሞ እና ለዚህስ ቢሆን አማርኛ ጠፍቶለት ነው? መተዳደሪያ ደንባችን አንቀጽ 32 ባል ከውጭ ሲገባ ሊደክመው ስለሚችል ዝም በይው ይላል። ደክመው ሊሆንም ስለሚችል አሁን ቆንጆ ቡና አፈላልሃለሁ። ጠጥቻለሁ። የት ጠጣህ? ደስ ያለኝ ቦታ። አምላኬ ሆይ ልብ ያለው አይምሮ ያለው ባል ስጠኝ ስለጨራሽ ቀንድ ያወጣ ባል ትሰጠኛለህ? ምንድን ነው ያልሽው? አይ እዚሁ ነው። በሻው ነይና ምሳ ቅርቢልኝ። ምሳ የለም አልሰራውም ብለህ ትፈታኝ ነበር ወይስ ውጭ ወጥተህ ትበላ ነበር? አይ ነገ ትለወጫለሽ ብዬ ሌላ አማራጭ ነበር የምጠቀመው። እሺ እንደዛ ከሆነ እኔም ትቼዋለሁ። አሁን ምሳህን አምጣልህ። ምሳውን ተይውና ያልሻትን ቆንጆ ቡና አምጪልኝ። ቡና ይሻልሃል? አዎ ቡና ይሻለኛል። ቡና አምጪልኝ። እሺ አመጣልሃለሁ። ስኳር እኮ የለውም። ውይ ሶሪ ፍቅር ረስቼው። አሁን ቆንጆ ነች። አየህ የኔ ፍቅር አንድ ማኪያ ስኳር እንዴት የቡናን ጣዕም መቀየር እንደምትችል በትዳር ውስጥም አንድ ቃል እንደዚህ ነው ብዙ ነገር መቀየር እንደምትችል ሰሙን ጋሽ። ልክ ነሽ የኔ ፍቅር። እንዴ ወዴት ነው? እዚህ ቅርብ ደርሼ ልመጣ ነው። የትኛው ቅርብ? ወዴት? ቅርብ ነው አልቆይም። እዚህ ጋር እንዴ የትኛው ቅርብ ሊያዝልህ? ወዴት ነው እያልኩ አይደል እንዴ? ለምን በግልጽ አትናገርም እንዴ? ወዴት ነህ? እንዴት? ምንድን ነው? እዚህ ጋር ነኝ ያልኩሽ። አልቆይም በቃ እንደውም እንጀልሽ። እሺ እኔ ምን አጨቃጨቀኝ? ምንድን ነው? እስኪ ቁጭ ብለና ነው። እሺ መተዳደሪያ ደንባችን አንቀጽ 17 ሚስት ባሏ የት እንደሄደ ከየት እንደሚመጣ የት እንደዋለ የማወቅ ሙሉ መብት አላት። ትምኛለሽ? ይሄን ሰነድ ሲጻፍም ሆነ ሲፈረም ምንም ማውቀው ነገር የለም። አላየሁም ወይ ደግሞ ሰክሬ ነበር ማለት ነው። አንቀጽ 32 ይሄንን ሰነድ አውቄና ተስማምቼ ነው የፈረምኩት። ትምኛለሽ? ዛሬ በሞት እንኳን የት እንደሚሄድ አልነግርሽ። እሺ አንቀጽ 46 ሰነድ የጣሰ ወይም ደግሞ ያላከበረ አካል ሊቀጣ ይገባል። ከአልጋ ይወርዳል፣ ኪችን ይገባል፣ ከወንበር ወደ ምድር። ተይው በቃ እባክሽ ተይው። ኳስ ለማየት ነበር የሚሄድ። የባሰ አታምጣ። ቆይ ምንድን ነው አሁንስ? ምን ልትይ ነው ደግሞ? አሁንስ ይሄ ኑሮ ጭቅጭቅ ሆነብኝ፣ ጭቅጭቅ ብቻ። አንቀጽ 56 ኑሮዬ ተቻችዬና ተስማምቼ ለመኖር ወስኛለሁ። ቆይ ግን ያምሻል እንዴ? እሺ ስለ ሰነዱና ስለ ደንቡ ምናምን ተው። የማንም ፈረንጅ ሲራገጥ ለማየት እየሄድክ እናም ደግሞ ያሸነፍከው ብሩን ከተሸነፈ ጀርባህን ሰጥተኸኝ ታድራለህ። ካሸነፈ ደግሞ ሌሊቱን ሙሉ እንቅልፍን ታሳጣኛለህ። ቆይ ያንተ ነገር እኮ መያዣ እኮ ነው ያጣሁበት። ባህላችን አይደለም እያልከኝ አይደል? በቃ ይሄን ባህላችን አይደለም። ስሚ ሚስትየው፣ ኳስ እኮ ዓለም አቀፋዊ ነው። ትዳር ደግሞ ዓለም ነው። የማንም ፈረንጅ ሲራገጥ እዛ ከምታሽቃብጥ
ቤት ውስጥ ቁጭ ያለችውን ሚስት እሽሩሩ ብትላት ይሻል ነበር። ዝም በይ። እሽሩሩ ብልሽማ አንድ ደቂቃ እንኳን ባልሞላ ጊዜ እንደ ጄኔሬተር ነው እርር የምትይብኝ። በቃ እንደውም ካንቺ ጭቅጭቅ ትቼዋለሁ፣ በተኛ ይሻለኛል። ሳሚ፣ አንተ ሳሚ። አቤት። ተኝተህ ነው እንዴ? አዎ ተኝቻለሁ። ምንድን ነው? የለም እንዴ? ምን? ስሚ፣ ሚስት ወይም ባል ደክሟቸው ከሆነ እምቢ ማለት ሙሉ መብት አላቸው። 4 ነጥብ። ይቺን አስታወስክ? ችግር የለም፣ ለአንተም ቃናለሁ። ጠብቅ። አይቶ ቢመጣ ይሻል ነበር እንዴ? ይህን ጨለማ ምሽት ደግሞ መች ይመሻል? ለነገሩ ያው አርሴናል የሚሆነው ያው ፈርዶብኛለች።